በትናንትናው ዕለት በዕለተ ቅዳሜ የካቲት 1 ቀን 2018 ዓ.ም ወይንም በአውሮፓውያን አቆጣጠር ፌብሩዋሪ 28 2026 ረፋድ ላይ የተጀመረው የኢራን አሜሪካ እስራኤል ጦርነት በከፍተኛ ደረጃ ተፋፍሞ ቀጥሏል። ኢራንም የአሜሪካንን የጦር ቤዝ እያስተናገዱ ነው ያለቻቸውን በርካታ የመካከለኛው ምስራቅ ሀገራትን በሚሳኤልና በድሮን ውርጅብኝ እያከታተለች መደብደቧን አሁንም እንደቀጠለች ይገኛል። እስራኤልና አሜሪካም ቢሆኑ ኢራን ላይ የጀመሩትን መጠነ ሰፊ የሚሳኤልና የአየር ላይ ጥቃት አስፍተው እያካሄዱ ይገኛል። ትናንት ከሰዓት በፊት የወጣ አንድ መረጃ ኢራን አንድ አደገኛ ሚሳኤልን ወደ እስራኤል ያስወነጨፈች መሆኑን አመላክቷል። የእስራኤል መከላከያ ኃይል ከሰዓት በኋላ ባጋራው አንድ መረጃው ኢራን እያስወነጨፈች ባለው ሚሳኤል ላይ አንድ አደገኛ ተቀጣጣይ ቦምብ ሳትጠቀም እንዳልቀረች አመላክቷል። ቦምቡ ክላስተር ባለስቲክ ሚሳኤል እየተባለ የሚጠራ ሲሆን ቦምቡ በሚሳኤሉ ጫፍ ላይ እንደሚገጠምም ተነግሯል። ሚሳኤሉ ከተወነጨፈ በኋላ ሽቅብ ወደ ሰማይ ተኩሶ የበግ ቅርጽ በመስራት ተመልሶ ወደ ከርሰ ምድር ይገባል። ፍንዳታው የሚጀምረው ከዚህ በኋላ እንደሆነም ይነገራል። በሚሳኤሉ ጫፍ ላይ የተገጠመው ተቀጣጣይ ቦምብም አንድ ሳይሆን በውስጡ በርካታ ቦምቦችን አቅፎ ያዘ እንደሆነ ይነገራል። እናም ከተተኮሰ በኋላ ኢላማ ወዳደረገው ቦታ በጥልቀት ወደ ምድር ታች ክፍል ከገባ በኋላም እየተቀጣጠለ መፈንዳት ይጀምራል። በዚህም ሚሳኤሉ ውስጡን እየቆየ ከመፈንዳቱ በተጨማሪ ፍንዳታውም ሰፊ ቦታ የሚሸፍንበት ሁኔታ አለ። የክላስተር ቦምብ የተገጠመለት ሚሳኤል ታዲያ በውስጡ እያንዳንዳቸው 2.5 ኪሎ ግራም የሚመዝኑ 20 ያክል ትናንሽ ቦምቦችን እንዲይዝ የሚደረግም ነው። ዋና የሚሳኤል ፍንዳታ ሲከሰትም እነዚህ ትናንሽ ቦምቦች እስከ 8 ኪሎ ሜትር የሚደርስ ራዲየስ ስፋት ላይ ተበታትነው ከፍተኛ ጥፋት ያደርሳሉ። እስራኤል ይህን መሳሪያ እንድትተኮስባት ብታሳውቅም ስላደረሰው ጥፋት ግን የተባለ ነገር የለም። መሳሪያው ግን እጅግ አደገኛ እንደሆነም እየተነገረ ይገኛል። ከሚያደርሰው ጥፋት አንጻር ክላስተር ቦምብን በጦርነት መጠቀም የተከለከለበት ሁኔታ እንዳለ ይነገራል። ኢራን በመካከለኛው ምስራቅ የአሜሪካን የጦር ስፍር በሚያስተናግዱ የአረብ ሀገራት ላይ ጨክናለች። ባህሬን፣ የተባበሩት አረብ ኤሚሬት፣ ኳታር፣ ሳውዲና ኩዌት የእስራኤል የጦርና የሚሳኤል ዱላዎች ካረፉባቸው ሀገራት መካከል ይጠቀሳሉ። ነገሮች እየቆዩ ሲመጡ በተባበሩት አረብ ኤሚሬትስ ላይ የሚያርፈው የኢራን ወታደራዊ ዱላ በርቱ ታይቷል። የአገሪቱ ዋና ከተማ አቡዳቢና የቢዝነስ ከተማዋ ዱባይ ከባድ ሊባል የሚችል የኢራን የድሮንና የሚሳኤል ጥቃትን አስተናግደዋል። የዓለም አቀፍ ኤርፖርትና የዱባይ የዓለማችን ግዙፍ ህንፃ ቡርጅ ከሊፋ የኢራን የድሮን ጥቃት ሰለባ የሆኑበት ሁኔታም ታይቷል። በዱባይ ዝነኛ የሰው ሰራሽ ደሴት ፓልም ዱሜራ በሚገኘው የፌርሞንት ሆቴል ላይ የኢራን ሚሳኤል ጥቃት ማረፉ የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። ኢራንም ገና መቻያችሁና ይህ ምጡ የመጀመሪያ ነው እያለች ትገኛለች። ጦርነቱ አንድ ብላ የጀመረችው እስራኤል ስትሆን የእስራኤል ሚሳኤሎች ላንቃቸውን ከፍተው